ሴቶች ከእንደዚህ አይነት ወንድ ራሳችሁን ጠብቁ። አሁን አለ ሴቶች ይባል ማለት ነው። በእኔ ተባቁት እኔ ብሞት ሌላ ሰው ታገቢያለሽ ወይ? ከዛ ደግሞ እኔ ብሞት ልብሴን ይለብሳሉ የምታገቢ ያለ ጨቀጭቃታል። አንተ ታው እንጂ አታገባም እሷ ሌላ። ሲቀጥል ደግሞ ልብሶች አይሆኑትም ለቴዲ ነው ማለት ቴዲ እኮ በጣም ረጅም በጣም ነው ያስወጣ Let's buy on the field. ሰላም ውድ ፋሚሊያን እንዴት ናችሁ? ዛሬም ባበደ ቪዲዮ ተመልሼ መጥቻለሁ። I am officially back. Yes! ለእናንተ ብዬ የማልገባበት ጉዳይ የለም። ሁልጊዜ እንደምላችሁ ይሄን ቻናል ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ሐሳባችሁንም ጻፉልኝ፣ እቀበላለሁ። ቪዲዮውንም እስከመጨረሻው ተመልከቱልኝ፣ ምክንያቱም ለኔ ይጠቅመኛል። ወደ ቪዲዮ አዘሩታችሁና ዛቻችሁ በዚህ ዘነዘና ናገር ሁለት ቦታ ከብዬ አንድ ሁለተኛ እኔ ለእናንተ ስል ሁለት ይሄ ደግሞ ወቀሳ ነው። ሰው ልጅ ወልዶ ያርፋል። እኔ ተቃጠልኩ። እኔ እግዚአብሔርን ያበጋ እናቶች እኮ ማለት ሁሉም እናቶች በቃ አንድ ቤት ያደጉ ነው የሚመስለው። በቃ እኔ ማላናት እስፈልጥና እጄን ለመንግስት ሰማንተ ግብር ካልከፈልክም ከልጅ እየሞከርኩ ነው እየሞከርኩ ነው መታሰፈለክ እሱ ነው ግብር ቶሎ ማከፈል ከሆነ ተቀበለከው እኮ እየሞከርኩ እዚህ ወደ ሞከር አጠጣው ምን ያለት ነው ማለት ወደ ድናጠጣው አረና ተጠጡት ለምን ዛሬ እኮ ነው አንተ አይ በቃ አሙስ ልበላት ለዚህ ስራ እኔ ከበቂ በላይ ነኝ ብዬ ማሰብበት ምክንያት በቀደመው ስራዬ ብዙ ሰዎችን ከብዙ ጉድጓድ ውስጥ አውጥቻለሁ። ከቱቦ ውስጥ አውጥቻለሁ። ጥልቅ ከሆነ ጉድጓዶች ውስጥ አውጥቻለሁ። ጥልቅ ከሆነ ዋሻ ውስጥ አውጥቻለሁ። ከ10 ሜትር ከ20 ሜትር ከ30 ሜትር ጥልቀት ካላቸው ጉድጓዶች ውስጥ ሰዎችን አውጥቼ አድኛለሁ። ስለዚህ ለዚህ ስራ ከበቂ በላይ ነኝ ብዬ ስለማስብ ለዚህ ስራ ብቁ ነኝ ብዬ አስባለሁ። የተለጠፈው እኮ አዋራጅ እንፈልጋለን ነው እኮ ከበቂ በላይ ነኝ። አረላ እኔ እኮ ከየት እንደመጣ ዳርክ ወይ ፈጣሪ። እስር ቤት ሆነ ተሞክሯል። እየሞከርክ ነው። እስር ቤት ሆነ ሞክራ አፊር ጉብሌ አይ እሺ ብራዘር የምሰራቸው ነገሮች የአማርኛውን ከእንግሊዝኛውን ከአማርኛ የምታደርገው ነገር ምርጥ ኮንተንት ነው። ቀጥይበት። ይቸምሽ ሱቅ እንጀራ አለች ማለት እየበላችሁ ነው ይላል አለከባሩ ምን ይጎርሷል እና ዛሬው ማልበሉም ነው ድጋሚ ማለት ፕሮቢ በእናትህ እንጀራውን ስጥኝ እና ይቸኩራል። እንጀራውን ማሰጥ ይቻላል። ጉርስ እንጀራው ነው ስፔስታን ተቀራለው ከመዲያ እንዴ እና ተስከረ መተን ምን ይላል እንደዛው ነው ማለት ነው። እንደዚህ ነው ያሰው በቃ ጉርስ ታርገ ደዚሁ እዚህ ላስካ እዚህ ተጠቃቅመን ነው ምን ይላል ሩዝም እዚሁ በሰል ተደረ አይ ሳከቢ ግን አከቢም እንደ ማሬ ኧረ ተው ይሄንን ፈጣሪ አይብር። እንደዚህ አይነት ከእንደዚህ አይነት ነገርማ ይሰውራል። እኔ የለሁበትም። ሁለት እንጀራ ከሁለት ትጎርሻለህ በሉ ብላቸው እንደ አራት ታለለ ያለ በቃ የቲክቶክ ትሬንድ ይመጣል። ወጣቱ በቃ አሮጊቱን ያሰራል፣ ሽማግሌውን ያሰራል፣ አባቶችን ያሰራል።
ተዋረ እንደዚህ ማን ተራት በላችሁ በትክክል ቱቶሪያል አልሰጠሻቸው እንዴ ብለሽ ብቻ አይሆንማ ትክክል አሳያቸውና ይስሩ አሁን እየተሻገርክ ሳጥራ ላይ ነን ትልል ያለ እኔ መርቅሽ መላኩ ይጋርድሽ ዋና ማስባስቸገሪ ሰሙማ በጣም በምንድነው የሚያሳዝነው ላይ ነው ታውቃላችሁ ከላይ እንደዚህ ሀብታም መስሎ ግን ታሳው በጣም ያሳዝነው እውነት ማንም ይወዳናል እውነት ነው እስማማለሁ ካንቺ ጋር እንዲህ ስታይ ከላይ ስታይ ቀረብ ብለሽ ስታይ ሀብታም ልመስል ይችላል ቀረብ ብለሽ ስታይ አንገት በላይ እንደዚህ ከወገብ በላይ እንደለጠጥ ልጆች መስለን ምናምን የምንኖር ልጆች አለን ሴቶች ከእንደዚህ አይነት ወንድ ራሳችሁን ጠብቁ አሁን አለ ለሴቶች ይባል ማለት ነው በነገው ተባቁት እኔ ብሞት ሌላ ሰው ታገቢያለሽ ወይ ከዛ ደግሞ እኔ ብሞት ልብሴን ይለብሳሉ የምታገቢ ያለ ጨቀጭቃታ አንተ ታው እንጂ አታገባም እሷ ሌላ ሲቀጥል ደግሞ ልብሶች አይሆኑትም ለቴዲ ነው ቴዲ በጣም ረጅም በጣም ነው ያሰሱት አታለብሰውም ለቴዲ አራውሩትም አይሩት እንደዚህ ወዱታል እናቴ አራላሽ ረረዘይቱ ቀልድ ጨምሯል አይሆኑ ለቴዲ ስለማወራ አይሆኑ ግን ቴዲን ታገባዋለች አራላሽ ጠርጥራውንም ቴዲ አውርም አለ ነው ነገሩ ቴዲ ቴዲ ከሰማው ይሄን ነገር እንግዲህ ተዋት በቃ እሷ ማለት ደራስ ገሪም ባኑ ጎንጎማ ሳውሌ ሰዋን በነኔ ሲራዋን ይርሰኝ በማለዳው ይከተላል ጀመር ልብዳው አረላሽ አረተው መነጽር አላደረገ አይገባም ተብሎ ነው ቀለትበል የሚጠቅም ነገር እዚህ ምድር ላይ ይመራል እያንዳንዳችሁ ደስ ስለሚላችሁ ብቻ ነው ነገሮችን የምታደርጉት የሚጠቅማችሁ ከሆነ ነው ማድረግ ያለባችሁ ይመራል ይጠቅማል አሜን ሃሌሉያ ዋና ብራዘር አይ የነጭ ሽንኩርት የዝንጅብል ምናምን ጥቅሞችን ምናምን እንሰማለን እኮ ግን የሚመር ነገር ይጠቅማል አሁን ለምሳሌ አሞት የወባ ምናምን ላለበት ሰው አሞት ጠቀሙና ይባላል እሷን ፍቱን መፍትሄ ነው ወባ ያወጣል ይባላል ይሄ ዝንጅብል ለተለያዩ ነገሮች በቃ አንቲ ነው ግን ምን ማድረግ ይቻላል ብራዘር ይመራል ቲዮፊ ማስተማሪ ቀብር ማስተማሪ ነበር ጥሩ ሰው ኤክስንግኛት ነው ወተለፈው እኛም ከመፈለግ ተገላገልነው አረ ምንድነው ሚንቀሳቀስ ያለው ኤክስንም ሳታገኝ የማነደው የምቱ መስሎ ነው ቻፕተርቱንም ካቡን ቀጣውን ቀጥላለሁ ቻልቱና በለጡ ከክላስ ሳትመጡ ደበረኝ እንደማቀኝ በረኝ ስታሽቃበጡ ባላየኔ ላሽባልኩኝ ክላሴን ስትቀጡ እንደው መማር የማይፈልግ አልቀጣም ካሻችሁ ቤቱ ሩታችሁ አንዱ ለሶስታሩ ኢንኮምፕሊት ሞላሳው ይፍነው ውጤታችሁ ኢንኮምፕሊት ግን እንዴት ነው ስኩል ተማሪ ማትስ ምን አይነት ማሰሽር ነው ኤፍም ታስቀምጥላችሁ አለ እንዴ አሁን ኤሌመንተሪ እና ሰከንደሪ ፕራይመሪ ለኤፍ ምናምን ነገር ይባላል አሮን ነው ግን ማትስ ሸርመቼ እንዲሆን አይሞትም ጆዬ
ጠፍተሻል። ያው በተሻለ ስራ ነው የመጣሽው። ያው የሚጠበቅ ነው ካንቺ የሚጠበቅ ጋሽዋ ተማሪ ቤትም ገብቻለሁ። አንድ ጥያቄ ልጠይቆት ነበር። አንተ ነገር እሺ ምንድነው? እንጀው እቺ ቁጥር አይምሮዬን አላወሰችኝማ። አምስቲቱ ስትባዛ በአምስቲቱ ስንት ነው የምትመጣ? አምስቲቱ ይሄን እንኳን አታውቅም? አምስት ሲባዛ አምስት ስንት ነው አታውቅም? ለማንኛውም 25 ነው። እኔ እንጂ ሁሉንም ለጥቃ ያውቃሉ ማለት እናሳ አይ አም ፕሮፌሰር ጆጆ ማን ነው? ጆጆ አያውቅም። ምን ክላስ ያለ እንግዲህ አውሰን ያለን ገባት ጆጆ ማለት እርሶ ፊልድ ብለው ከተማ ሲወጡ አልጋ እየገባ ሚስቶትን የሚያገላብጣት እሱ ነው ጆጆ ይባላል። እኔ ሳልሆን እርሶ ነው ጆጆ። ጎበዝዬ አሁን ማን ደደብና ማን ጎበዝ ተለይቷል። ጆጆ ጎበዝዬ አረላሽ እርሱ ታዲያ ዘበኛ አይደሉ? እንዴት ነው ዝም የሚሉት? ጆጆ ገብቶ አልጋ ድረስ እስኪገባ ዝም የሚሉት? ይሄ ታሳቢ እርሶም እጁ ያለበት እንጂ እንደዚህ አይሆንም። እንግዲህ ፋሚሊ ዛሬ ቪዲዮአችን ይሄን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አረጋለሁ። በቀጣይ ባባበረ ቪዲዮ እስከመለስ ድረስ አሁንም በድጋሚ ይሄን ቻናል ሰብስክራይብ ያደረጋችሁ ቆዩኝ። ሐሳባችሁን ጻፉልኝ፣ ይቀበላለሁ። ባባ ይመቻችሁ።